እናንተ እግዚአብሔር ይስጣችሁ ኦሮሞ ነው ብላችሁ ያስቀመጣችሁልን አብዮት ካሳዬ በላይኔ የሚባለው እናንተ ደግሞ የሰየማችሁ ስም አብይ አህመድ አሊ የሚባል ነገሩ ግን አብዮት ካሳዬ በላይኔ እሱ ነው የጨረሰን ያለው ኦፒዲዮ ያንዳንዱ ሊስት ይጥራልኝና ይነግርሃለሁ ኦፒዲዮ ኦሮሞ የለው ኦሮሞ ኦፒዲዮ እና ያ ነበር እስኪ ዶክተር ወደ ሌላ እንዳንሄድ እንጂ እስኪ በዚህ ላይ አብዮት ካሳዬ በላይነህ ነው ማን ነው አብዮት ካሳዬ በላይነህ እስኪ ትንሽ ቢያብራሩልን ጠቅላይ ሚኒስትር አብይ አህመድ ነው ወይስ ማን ነው ያ አብይ ጠቅላይ ሚኒስትር አብይ አህመድ ኦሮሞ አይደለም እና ለማም እና ሁሉም ኦፒዲዮች ያውቃሉ አብይ አንድም ቀን ስለ ኦሮሞ ተንፍሶ አቅም ስለ ኦሮሞም ፍላጎት አውቅም የለውም አንድ ኦፒዲዮ ብቻ ነው በትክክል ይሄ ሰውዬ አንድም ቀን ስለ ኦሮሞኛም ስለ ኦሮሞም አውርቶ አውቅምና እንዴት እንሾማለን ብሎ ጠይቋል ይሄ የበላይ አመራር ነው ስለዚህ ሹሙ ነው ተባለው እና በትክክል እና በሚዲያ ላይ እንደምትሰማው አባትዮም የተገደለው ይሄን ኢንተርቪው በመናገሩ ነው አሉ ስለዚህ እኔን ስለማይገሉ መናገር ይችላል ኦፒዲዮች ግን እነሱም ኦሮሞ ስላይደለ እንደዚህ አይነት ነገር ደፍሮም ለመናገር ችግር የሚገርም ግን 4 ሚሊዮን ኦፒዲዮን መልምላችሁ ያጠፋችሁት ጊዜ በጣም ብላሽ ነው ምንም እስኪ ዶክተር በዚህ አጠር አድርገው እስኪ ባክግራውንዳቸው የዶክተር አብይ ኦሮሞ ካልሆኑ ምንድናቸው ታዲያ እስኪ ማን ብለን እንጥራቸው ምናልባት የሲያስ ልጅ ሊሆኑ ይችላሉ እንግዲህ እኔ አላዋለድኳቸውም ግን ኦሮሞ እንዳልሆኑ በእርግጠኝነት መናገር ይቻላል ያጋሩም ሰዎች ይሄንን ነው ያሉት by the way እኔም አብይም አንድ ከተማ ነበር አብይ ወደ መቀሌ ወደ ጦር ግንባር ሲሄድ እኔም ወደ መቀሌ ልሄድ ነበር በአጋጣሚ እና ስለዚህ በሻሻ ነበር ምንም የሚያገናኘው ነገር የለም አብይ አይደንቲቲ ውሸት ነው ትምርቱም ውሸት ነው እውነቱን ለመናገር እና አብይ አንድም ቀን ሌላ ደማለብኝ ብሎ አውቅም እና ኖርዌይ ሲመጣ ግን ፈረንጆች ነገሩና አብይ ሌላ መሆኑን ኦፒዲዮ ይሄን ተንፍሳ አታውቅም እና ለኢትዮጵያ መፍረስ አንዱ ነፍጠኛ ብቻ ሳይሆን ኦፒዲዮ ነውና እንደዚህ አይነት ይሽወዳ ፖለቲካ ማንነቱ ውሸት ነው አብይ ትምርቱ ውሸት ነው አመራረጡ ውሸት ነው ይው ልባር ለማ ነበር እኮ የኦፒዲዮ ፕሬዝዳንት ለማ ኦፒዲዮ ፕሬዝዳንት ሆኖ ያለ ለንደን ኮንፈረንስ ላይ ነበር 16 የፖለቲካ ድርጅቶች በኦኔግ አመራርነት ብዙ ፓርቲዎች የተሳተፉበት ለኢትዮጵያ ፕሮፖዛል ሰርተን ነበር የሽግግር ምን መሆን አለበት የሚል ፕሮፖዛል ሮድ ማፕ ሰርተን በዛ ላይ ምንድነው ኤርማን ኮን ያለን ለማ ወይም ሌላ ነገር አይደለም እኛ አብይ መርጠናል ፈለጋችሁ አልፈለጋችሁም እሱ ነው አለ ልብ አድርግ እንዳንተ በስካይፕ ነው ለሁሉም የኦነግ መሪዎች ሁሉም የኡጋደን መሪዎች ሁሉም የጋምቤላ የቤኒሻንጉል የአፋር ሁሉም ነበሩ እና በዛ ላይ ነው በግልጽ የተናገሩ ይሄን ሰውዬ ወደዳችሁ ጠላችሁ ተቀበሉት አብይ ማን ነው አብይ ብለን ተጠያየቅንኛ አይሁድ ለማን ነው የምናውቀው ምክትሉ አቢባ ናት እና ምንድነው ፓርቲ ውስጥ ነው ቴሌኮሙኒኬሽን ውስጥ ይሰራል ኢንሳ ውስጥ ይሰራል ምናምን አሉ ልብ አድርጉ ስለዚህ የውጪ ሰው ያስቀመጠልን ነው እንጂ ይሄ ሰው የኦሮሞ እንዳልሆነ በግልጽ መናገር ይፈልጋሉ ስለዚህ ሁሉንም ስለ ዲግሪው ፎርጅን ነው የተሰራለት ጄኔቫ ላይ የትም ሀገር የሚናገረው ንግግር የተቀረጸና የተቀረጸ ነው ጻፊዎቹ ደግሞ እነማን እንደሆኑ እኔ በኋላ ከጠየቀኝ ልነግርህ ይችላል ሊስታቸውን ሁሉ